በአንድ ነገር እስኪቋጭ ድረስ እባካችሁ ዝም በሉ። ከኦሮሞ የበለጠ ኦሮሞ መሆን አትፈልጉ። ከመንግስት የበለጠ መንግስት ለመሆን አትሽቀዳደም። መንግስት ምንም ሆነ ምን የሀገሪቱ ኃላፊነት ያለበት ነው። ስለዚህ ኃላፊነት ባለው መንገድ ይንቀሳቀሳል ብለን እንመን። ከዚህ በፊት ባያደርገውም ያደርጋል ብለን እንመን። ያንን ሊያደርገው የሚችልበትን ማሰሪያ መንገዶች እናበጃጅ። ያ ተግባራዊ ሊሆን የሚችልበትን መንገድ እናበጃጅ። አለበለዚያ ንግግር አያስፈልግም። እነዚህም በፍጹም ማመንም አይቻልም የሚለው ነገር አዋጭ አይደለም፣ ወደፊት የሚወስደን አይደለም። ሁልጊዜ ተስፋ አለ። መነጋገር ግዴታ ነው። ሰው ይማራል፣ በመጨረሻ ደረጃ ቢሆን ይማራል የሚል እምነት አለኝ። ስለዚህ በሁለቱም በኩል ተደራዳሪዎቻችን መልካም ነገርን ይዘው ይመጣሉ የሚል እምነትና ተስፋ ነው ያለኝ። ድርድር በአንድ ነገር እስኪቋጭ አዲስ አበባ እንዳትገባ ያለ ማን ነው? አዲስ አበባ እንዳልገባ ተከልማ። አዲስ አበባ ስትመጣ ምን ልታረግ ነው የምትመጣው? መጀመሪያ የምታረገውን ነገር እኮ የምትመጣው መንግስትም ይጠይቃል፣ እኔም ይጠይቃል። ምን ልታረግ ነው የምትመጣው? አንተ ፈንጂ ተሸክመ ብረት ተሸክመ ልታጠፋ ስትመጣ፣ ህዝብ ልትገል ስትመጣ ቆሙ ብሎ እንዲያዩ ነው የምትፈልገው? መጀመሪያ ምኒልክ መስጊድ ገልመ ምኒልክ ምን ልታረግ ነው የምትመጣው? ለመጎብኘት ነው? 400 ብር ይዘህ መሄድ ትችላለህ፣ መሳሪያ ሳትሸከም ሄደህ መጎብኛ 400 ብር ትከፍላለህ፣ ገብተህ ጎብኝተህ ትሄዳለህ። ምርጫ ደግሞ ሲደርስ በተራ ትጠብቅና ልክ ባለፈው አሸሸ አብይ መጣልን ከመሸ ብለህ ዘፍነህ እንደሾምከው 5 ዓመት ደግሞ ጠብቀህ በኮንትራት ካሸነፍክ እንደገና ለስንልክስና ትመጣለህ። ያ እስከሚደርስ ግን 4 ኪሎ 400 ብር ከፍለህ ለመጎብኘት ትችላለህ። ኦሮሞን አጥፍቼ ስልጣን እቆጣጠራለሁ ግን የቱለማን ምድር መርገጥ አትችልም፣ ኮቴን አውልቄ ድንበር ላይ ጠብቀሃለሁ ብያለሁ። ለዚህ ጉዳይ አስረግጬ ምነግርህ፣ ለዚህ ጉዳይ ምንም አይነት የፖለቲካ ልዩነት ሊኖረን ይችላል። ምንም አይነት በሁለት ኃይሎች መካከል ጦርነት ኦሮሚያ ውስጥ ሊኖር ይችላል። አልፈ በኦሮሞ ህዝብ ማንነት ላይ የምትመጣ ከሆነ የኦሮሞ ህዝብ ከመንግስትም ከታጣቂውም ኃይል ይበልጣል። ሁለቱም የሚዞሩበትን ምክንያት እንፈጥራለን አብደን እንጂ አንተ ኦሮሚያን ምድር ሲያምርህ ይቀራል። በእናንተ ዛቻ ይሄም ሊመጣ መሬት እንደዚህ ይሄ ፖለቲካም አይደለም። ስለዚህ ይሄንን ነው የሚለው ወንድሜ። ለጉብኝት አዲስ አበባ 400 ብር ይዘህ 400 ብር ከሌለ ግን ያው በጣም ይቅርታ እላለሁኝ። ቴዲዬ በጣም ነው የማመሰግነው ስለ ትዕግስትህ፣ ስለ ጊዜ። አሁንም ቴንክ ዩ ሶ ማች ቴንክ ዩ እላለሁ።